ሰላም ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ እንዴት አድርገን ኮለመናችን የመጀመሪያውን ኮለመን ወይ ደግሞ ሁለተኛውን ኮለመን ፍሪዝ ማድረግ እንደምንችል። ፍሪዝ ማለት ምንድን ነው? እንደዚህ ወደ ጎን ስክሮል በምናደርግበት ሰዓት የተማሪው ስም እና ቁጥር እዚህ ጋር እንደምትመለከቱት አብሮ ሃይድ ይሆናል ወይም ደግሞ ይደበቃል ማለት ነው። ስለዚህ እንደዛ እንዳይሆን እንዴት አድርገን ነው የምናደርገው? የመጀመሪያው ኦፕሽን የመጀመሪያውን ኮለመን ፍሪዝ ለማድረግ ቀጥታ እዚህ ጋር ቪው ታብ ላይ እንመጣና ቪው የሚለው ታብ ላይ መተን ከዛ ፍሪዝ ፓን ላይ እንገባለን። ደን ፍሪዝ ፈርስት ኮለመን እንላለን ማለት ነው። ስለዚህ እንደዛ በምናደርግበት ሰዓት ወደ ጎን እንደዚህ ስክሮል ስናደርግ የመጀመሪያ ኮለመን ብቻ ፍሪዝ ይሆናል። ዳት ሚንስ ተራ ቁጥር ብቻ ማለት ነው። እኔ ግን የፈለኩት ምንድነው ከተማሪ ስም ጋር የተማሪውን ስም እንደዚህ ወደ ጎን በማደርግበት ሰዓት የሆነ ዳታ መሙላት ብፈልግ የየትኛው ተማሪ እንደሆነ እንዳቅ ከነስማቸው ፍሪዝ እንዲያደርግ ነው የፈለግኩኝ ማለት ነው። ስለዚህ ምንድነው የምናደርገው? ፍሪዝ አንፍሪዝ እንልና እዚች ጋር እነዚህ ሁለቱ ኮለመኖች የመጀመሪያው ኮለመን ተራ ቁጥር የያዘና ሁለተኛው ኮለመን የተማሪውን ስም የያዘ ኮለመን ሁለቱም ሃይድ እንዳይሆኑ ወይ ደግሞ ስክሮል ሳደርጋቸው አብረው ስክሮል እንዳይሆኑ ነው የፈለግኩኝ። እንደዛ ለማድረግ ምንድነው የምናደርገው? የመጀመሪያው ኮለመን እና ሁለተኛው ኮለመን ካለፍን በኋላ ፊት ለፊቱ የመጀመሪያው ሶስተኛው ኮለመን ጋር እዚህ ጋር እንመጣና የመጀመሪያውን ሴል እንመርጥና ከዛን ምንድነው የምናደርገው? ፍሪዝ ፓን እንላለን ማለት ነው። አሁን መርጅ ማድረግም እንችላለን። ወደ ጎን ስክሮል በማድረግበት ሰዓት እዚህ ጋር በምትመለከቱት መልኩ ሁለቱም ሃይድ አይሆኑም ማለት ነው። ሌላኛው እንዴት አድርገን ኮለመኖችን ዲሌት ማድረግ እንደምንችል ወይም ደግሞ ሃይድ ማድረግ እንደምንችል ነው። እዚህ ጋር እንደምትመለከቱት ሁለት ክፍት የሆኑ ኮለመኖች አሉ በዚህኛው ኤክሴል ሺት ላይ። ሶ ያንን ዲሌት ለማድረግ ምንድነው የምናደርገው? በጣም ሲምፕል ነው። ራይት ክሊክ እናደርግና ኮለመን ሌተሩ ላይ መተን ከዛን ዲሌት ማድረግ ወይ ደግሞ ዲሌት የሚለውን ኦፕሽን መጫን ወይ ደግሞ ከኪቦርድ ላይ ዲሌት ኪን መጫን እንችላለን። ዘን እንደዛ በሚሆንበት ሰዓት ምንም ችግር የለው። ፎርሙላ ራሱን በራሱ አድጀስት ያደርጋል፣ ወደ ቀጣዩ ያሸጋሽጋል ራሱ ማለት ነው። ስለዚህ ምንም ተጽዕኖ አይኖረውም። እንደዛ ከሚሆን ግን እዚህ ጋር ምንድነው የምናደርገው? ራይት ክሊክ እናደርግና መደበቅ ወይም ደግሞ ሃይድ ማድረግ እንዳይታይ መደበቅ ይቻላል። ያንን እንዴት አድርገን ነው የምናደርገው? ራይት ክሊክ እናደርግበትና ኮለመን ሌተሩ ላይ መተን እዚህ ጋር ሃይድ የሚለውን ኦፕሽን ሰለክት እናደርጋለን። እዚህ ጋር የምንመጣና ኮለመን ሌተሩ ላይ ክሊክ አድርገን ራይት ክሊክ እናደርጋለን፣ ወይም ደግሞ በቀኝ በኩል የማውዝ በተናችን እንነካለን። ከዛ አሁንም ሃይድ እንላለን ማለት ነው። ደን ሌላ ጊዜ ሃይድ የሆነውን ማውጣት በምንፈልግበት ሰዓት እዚች ጋር ራይት ክሊክ አድርገን አንሃይድ ማድረግ እንችላለን። አንሃይድ ማለት እንችላለን፣ ወይ ደግሞ ቺን ወደ ጎን ሁለት ነጥቦች ስለሚታዩ እዚች ጋር ኬ ብሎ ኤም ይላል። እዚህ ጋር እንደምትመለከቱት ኬ እና ኤም መሃል ሌላ ሌተር አለ። ስለዚህ እንደዚህ ወደ ጎን ኤል ስላለች እንደዚህ ወደ ጎን በምናደርግበት ሰዓት ሃይድ የሆነውን ማውጣት እንችላለን ማለት ነው። ስለዚህ በዚህ መልኩ ሃይድ ወይ ደግሞ እንዳይታይ ክፍት ክፍት የሆኑትን በዚህ መልኩ ማጥፋት እንችላለን። አመሰግናለሁ። ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር፣ ኮፒ ሊንክ ወይ ደግሞ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።